በግራኝ አህመድ ጊዜ ምዕመናኑ በተሰበሰቡበት ባሉበት እየቀደሱ እያመሰገኑ እግዚአብሔርን እያመሰገኑ ባሉበት ሁሉም ከግራኝ አህመድ ወራሪዎች የተሰወሩበት ቦታ ስውሯ ልደታ ማርያም ቤተክርስቲያን ይባላል። ተራራው በኦሪት ጊዜ መስዋዕት የሚሰዋበት ስብሐተ እግዚአብሔር የሚነገርበት እግዚአብሔር የሚመለክበት ቦታ ነበር ማለት ነው። ከዛም በኋላ ይህን ታሪክ በማወቅ ወይም በመረዳት እንግዲህ አብርሃ ወአጽብሃ ወይም ደግሞ ሁለቱ ወንድማማቾች ሳይዛናና ኢዛና በሚባሉት እዚህች ቦታ ላይ ቤተክርስቲያን ሊሰሩ ችለዋል። ልደታ ለማርያም ቤተክርስቲያን ማለት ነው። ይሄ ልደታ ለማርያም ቤተክርስቲያን እንግዲህ በግራኝ አህመድ ወረራ ወቅት ከነ ምእመናኑ ከነ የሚቀድሱት አባቶች በሙሉ አንድ ላይ ይሰወራል ማለት ነው። ግራኝ ወደዚህ ወደ ቦታው በመጣ ጊዜ እናም ስውሯ ልደታ ለማርያም የምትባል ቦታ አለች። እዚች ጋር የተሰወሩበት ቦታ ለብቻ ተከቦ ተከብሮ ሁሉም ሰው እየሄደ ይሳለመዋል ማለት ነው። ከዛም በመቀጠል ይሄ እንግዲህ ታሪክ ከተከናወነ በኋላ ስውራን አባቶች ሁል ጊዜ እዛ ቦታ ላይ የሚጸልዩበት የሚቀድሱበት ለአምላካቸው ምስጋና የሚያቀርቡበት ቦታ ሆኖ ቆይቷል ለረጅም ጊዜ ማለት ነው። በንግስት ዘውዲቱ ጊዜ ደግሞ አንድ አባት አንዲት ንግስት በምትነግስ ጊዜ ይህ ቦታ ይስተካከላል ማለትም ቤተክርስቲያን ይሰራበታል ይታነጽበታል መልሶ ወደ አገልግሎቱ ይመለሳል እያሉ እየተነበዩ ይህንን አካባቢ እየዞሩ ያጥኑ ትንቢት ይናገሩ ነበር። ይህንንም የሰማች ንግስት በእውነትም ንግስት ዘውዲቱ በነገሰች ጊዜ ወደዚህ ቦታ በመምጣት ይህን ቦታ አስባርካ እታች ላይ ማርያም ቤተክርስቲያንን በማሳነጽ ለቆይታ አድርጋለች። እና ለቤተክርስቲያኑ አስተዋጽኦ አድርጋለች ለቤተክርስቲያኑ የሚያስፈልጉትን ወጪዎች በመቻል አገልግሎት እንዲሰጥ አባቶችም ተመድበው እንዲቀድሱ እንዲባርኩ ተደርጓል እዚህ ቦታ ላይ ማለት ነው። እና ከዛ ጊዜ በኋላ አገልግሎቱ እስከዛሬ ድረስ ቀጥሏል ከንግስት ዘውዲቱ ጊዜ ጀምሮ ማለት ነው። ዛፎቹ እጅግ በጣም ደስ የሚሉ ናቸው። አየሩ በመልካም ምድሩ እጅግ የተባረከ እንደሆነ የተቀደሰ እንደሆነ እንዲሁ ያስታውቃል። እና ንግስቷ አገልግሎት ካስጀመረች በኋላ ለቤተክርስቲያን የሚያስፈልጉ ነገሮችን እያሟላች እሷ ካለፈች በኋላ ደግሞ በአጼ ሀይለ ስላሴ ዘመነ መንግስት መናገሻ አምባ መድኃኒዓለም ቤተክርስቲያን ከላይ ከተራራው አናት ላይ እንዲሰራ ተደርጓል። እናም ቦታው ስያሜውንም አሁን ላይ የሚጠራበትን ስያሜ ያገኘውም በአፄ ኃይለ ሥላሴ ጊዜ ነው። እናም ቦታው ላይ በጣም በርካታ ቅርሶችና እንትኖች የተለያዩ ነገሮች አሉ ቦታው ላይ። እና ይሄ የምትመለከቱት ደግሞ አዲስ ህንፃ ቤተክርስቲያን የተገነባው በቅርብ ጊዜ ነው። አሁን በቅርብ ጊዜ ማለት ነው። ከዛ ከጣሊያን ጦርነት በጣሊያን ጦርነት አካባቢ ደግሞ ይህንን አካባቢ ጠላት እንዳያጠቃውና የተለያዩ ቅርሳ ቅርሶች በቦታው ላይ የሚገኙ ቅርሶችን ጠላት እንዳያወድማቸው በሚል እዚህ አካባቢ አባቶች ያሰሩት ዋሻ አለ። ዋሻውን ሁሉም ሰው እየሄደ ይጎበኘዋል ማለት ያ ዋሻ አሁን የተሰራው ማለት ህዝቡ ሄዶ የሚጎበኘው ለምንድነው? ስውራን አባቶች ቅዱሳን አባቶች እዛ አካባቢ የሚጸልዩ የሚለምኑ አባቶች እንደ በዓት ይጠቀሙታልና እዛ ቦታ ላይ እየገቡ እንግዲህ ስመ ክርስትናቸውን እያነበቡ ለመጣው ለረገጠው ሰው ሁሉ ጸሎት ያደርጋሉ ማለት ነው። አሁን ገዳማውያንም
እምነት አላቸው። እምነትም ለደረሰ ሰው ይሰጣሉ እሁድ ከቅዳሴ በኋላ ማለት ነው። እናም የተለያዩ ሙዚየም ውስጥ ተገብቶ የተለያዩ ነገሮችን መጎብኘት ይቻላል። እዛው ሙዚየም ውስጥ ሲገባ ከመግባታችሁ በፊት እንግዲህ ለሙዚየሙ የራሱ የሆነ የመግቢያ ታሪፍ አለው። ያንን እንትን በማለት ማለትም ለገዳሙ አገልግሎት አስተዋጽኦ የሚውል ነው። እንደዛ ብዙም አይደለም አንድ 10 ብር ነው። እንትን የሚባለው የሚጠየቀው መጎብኘት ይቻላል ማለት ነው። እናም አካባቢው ግን ከረጃጅም አመት ብዙ አመት ያስቆጠሩ ዛፎች በጣም ረጅም አመት የቆዩ ከመሆናቸው የተነሳ ፀሀይ ራሱ የምትገባው በጭላንጭል ነው። ቅድም እንደተመለከታችሁት ጫካ ውስጥ ጉዞ ስናደርግ ወደ ላይ ስንወጣ የሚታየው ብርሃን የሚመስል ነገር ከፀሀይ የመጣው ብርሃን ወደ ውስጥ እንደ ልብ ሁላ አይገባም። እና በጣም ደስ የሚል መልክአ ምድር ያለው ያማረ የተዋበ የተቀደሰ እግዚአብሔር የባረከው እና እኛም እንድንባረክበት የተሰጠን ቦታ ነው። ይህንን ቦታ መጥታችሁ ብትጎበኙት ብታዩትና ለቦታው የራሳችሁን አስተዋጽኦ ብታደርጉ እውነት ትልቅ በረከት ከእግዚአብሔር ዘንድ ታገኛላችሁ የሚል ተስፋ አለን። እኔና ባለቤቴ ንስሃ አባታችን ነበሩ ወደዚህ ቦታ እንድንሄድ የንስሃ ልጆቻቸውን ሰብስበው ይዘውን የመጡት እና እኒህ ንስሃ አባታችን እንግዲህ በጣም በየመንገዱ እየቆሙ እያስተማሩን መንገድ ላይ ያለውን ነገር በቃ እንዴት ልንገራችሁ እያስተማሩን እያሳዩን የአለምን ሁኔታ ፕራክቲካሊ አብሶ የዛፎቹን ስር መጠላለፍ እያሳዩ እርስ በእርሳችን ምን ያህል ኢትዮጵያ እንደተጠላለፍንና እንደተሳሰርን ይህንን ስር የዚህኛው ዛፍ ነው ይሄኛው ስር የዛኛው ነው ብሎ መለየት እንኳን እንደማንችል ሁሉ እያሉ በምሳሌ እያደረጉ ብዙም ትምህርቶችን ሲያስተምሩን ቆይተዋል። እዚህ ጋርም የምትመለከቷቸው እሳቸውን ነው እያስተማሩን ነው። እናም ህዝቡ እንግዲህ የእሳቸውን ንስሃ ልጆች ተሰባስበን እንግዲህ ለአባታችን አንድ ስጦታ አበርክተንላቸው ነበር። ይህም ስጦታ እሳቸው ሰርፕራይዝ ሆነው የእውነት ከልባቸው ሲደሰቱ ለኛም መልሰው ሲያዝኑ ሳይ የእውነት እኔ ራሴ እምባዬ መጥቶ ነበር። ምክንያቱም በዚህ ኑሮ ውድነት እንዴት እንደዚህ አደረጋችሁ ራሳችሁ ሁሉ ነገር ተወዶባችሁ የሚል ሀሳብ ነው እና ያነሱት እና ሁላችንም መርቀውን ተለያይተን ሄደናል እላቸዋለሁ። ሙዚየሙ እንግዲህ ከሞላ ጎደል ይህን ይመስላል። እና እግዚአብሔር የባረከው ቀን አሳለፍን መልካም የሆነ ስፍራ ውለን መጣን። የመድኃኒዓለም ቀን ነበር። ባለቤቴ እርጉዝ ነበረች በዚህ ቀን 8 ወር አካባቢ ነበረች። ይሄን ተራራ ወጥታም በመውረዷ እኔም እሷም ልጃችንም ሁላችንም ተባርከንበታል በረከት አግኝተናል። እና ይህም በጣም ደስ ካለኝ በህይወቴ ከተደሰትኩባቸው ቀኖች አንዱ ነበር። ይህንንም የማስታወሻ ቪዲዮ ልንሰራላችሁ ወደን ለእናንተ አቀረብንላችሁ። አስተያየት ኮሜንታችሁን እንግዲህ ጻፉልን። ከወደዳችሁትም ላይክ ምልክቷን ቤተሰብም መሆን ከፈለጋችሁ ሰብስክራይብ የሚለውን በመጫን ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስክንገናኝ እንግዲህ መልካም ጊዜ ይሁንላችሁ።